አንድ ሰውዬ ከሚስቱ ተጣልቶ ጓደኞቹ ጋር ሄደ። ማታ 2 ሰዓት ሸሽቶ ጓደኞቹ ጋር ሲገባ እራት እየበሉ ነው። አተርክክ፣ ምስርክክ፣ ቃሪያ ስንክ፣ እንጀራው እዛ ቀርቧል በየአይነቱ። እኔ አሁን ኑሮ ነው ምኖረው አለ። ሊጥ እኮ ነው ምበለዋል። ወይ ሙያ የላት፣ ወይ ጸባይ የላት፣ ወይ መልክ የላት፣ ኑሮ አይደለም ምኖረው እያለ ሲበሳጭ እንዲናረጋዋለን ብለው ሲያበቁ የቤቱ አባወራ ውሃ ሊቀዳ ሲል ብርጭቆ ተሰብሮ ወድቆ ተሰበረ። ከዛም ሚስትየው ምን አባ ያደናብራል አለችው። የሄደው ተጣልቶ ሄደው ሰውዬ አስታርቃለሁ ነገሩን አቀለል አረጋለሁ ብሎ ለ10 ብር ብርጭቆ ምን ታካብጃለሽ አላት። ይሄን ብሎ ሲላት ወደ ጓዳ ገብታ ፍልጥ ይዛለት ስትመጣ በሉ ደህና ደሩ፣ ከሰው ቤት ፍልጥ የራሴ ሊጥ ይሻለኛል ቻው ብሎ ወደ ቤቱ ሄደ። የናንተም ቤት ሊጥ የወረደባችሁ የሰው ቤት ፍልጥ ስለማታውቁ ነው። የናንተ ቸርች አንደኛ ነው። የናንተ ፓስተሮች አንደኛ ናቸው። አባቶቻችሁ ቤተሰባችሁ ውደዱት።